ብዙ ሰዎች ደስታና እርካታቸው ያለው በሌላቸው ነገር ውስጥ ይመስላቸዋል። ስለዚህም ለመደሰት ብለው ብዙ ቅድመ ሁኔታዎችን ያስቀምጣሉ። ይህ ቢኖረኝ ይሳካልኛል ብለው ያስባሉ። የዓለም ትልቅነቷ ግን በምኞት እንጂ ሲይዟትና ሲጨብጧት ባዶ ነች። ደስታና እርካታ የላት። እንደምታውቁት የአረፋ ኳስ ሲያዩት ያምራል። ማማር ብቻ ሳይሆን ያሯሩጣል። ሊይዙት ያጓጓል። ሲጨብጡት ግን ባዶ ነፋስ ብቻ ነው። ዓለምም ልክ እንዲሆና ክብሯ፣ ዝናዋ፣ ብሯ፣ ወርቋ ስታስመኝ ትልቅ ነው። ሲይዟት ግን ባዶ ነች። ይህን ያሉት ይህን ሁሉ ያዩ ናቸው። ትልልቅ ኑሮዎች ትልልቅ ጉድለት እንዳለባቸው እግዚአብሔርና ነዋሪዎቹ ብቻ ናቸው የሚያውቁት። ምንም ይሁን ምን በሆነውም ተሆነውም በላይ ካት መደሰት ያለብን አምላካችን በእግዚአብሔር ብቻ ነው። እሱ ካልተደሰትን በምንም ልንደሰት አንችልም። ምክንያቱም በዚች ምድር መኖር ከባድ ነው። መኖር ኃይልን ይጠይቃል። መኖር ጦርነት ነው፣ ትጥቅ ይፈልጋል። መኖር ጥያቄ ነው፣ መልስ ይፈልጋል። መኖር ትግል ነው፣ ገላጋይ ይፈልጋል። መኖር ጉዞ ነው፣ ጀልባ ይፈልጋል። መኖር ክስ ነው፣ ፈራጅ ይፈልጋል። መኖር ዕዳ ነው፣ ከፋይ ይፈልጋል። መኖር ናፍቆት ነው፣ ማግኘት ይፈልጋል። መኖር ጥማት ነው፣ እርካታ ይፈልጋል። መኖር መራቆት ነው፣ ሸማ ይፈልጋል። መኖር ጫካ ነው፣ መንገድ ይፈልጋል። ነገር ግን ለመኖር ተስፋ አለ፣ እግዚአብሔር አለ። እሱ የጥያቄ ሁሉ መልስ፣ የጦርነቱ ድል፣ የክሱ ፍርድ፣ የዕዳው ክፍያ፣ የናፍቆቱ ግኝት፣ የጥማቱ እርካታ፣ የዱሩ መንገድ፣ የፍርሃቱ ድፍረት፣ የጭንቀት ሁሉ ሰላም የፈጠረን አምላካችን እግዚአብሔር ብቻ ነው። ሰላም ለኢትዮጵያ ይሁን።